ዳዊት ምን አለ መሰላችሁ? መዝሙረ ዳዊት ምዕራፍ 71 ላይ ብዙ ጭንቀትና መከራን አሳይተኛልና እንደገና ደግሞ ሕያው አደረከኛል እና ከምድር ጥልቅም እንደገና አወጣኛል። በጣም የሚገርማችሁ አንዳንዴ ጨለማን ያላየ ሰው ብርሃንን አያደቅም። የብርሃንን ጥቅም ማየት አንችልም። ተረዳችሁ? ሰው በህይወታችን አንዳንዴ እግዚአብሔር እንደዛ አይነት ከባድ የሆነ ሁኔታ ውስጥ የሚያሳልፈን አሁን ያለንን ነገር አፕሪሺየት እንድናረገው ነው። ስለዚህ በህይወታችን የትኛውም አይነት ሁኔታ ውስጥ ያለፈን ያለን ሰዎች ነገ ካለፍነው በኋላ እግዚአብሔርን የሰጠንን ደስታ፣ እግዚአብሔር የሰጠንን ነገሮች አፕሪሺየት እናረጋለን ወይም ደግሞ እግዚአብሔርን እናመሰግነዋለን። ምክንያቱም ያንን ነገር ኤክስፒሪየንስ ላረግ ነው። በየትኛውም ሁኔታ ውስጥ ያለፈን ያለን ሰዎች እግዚአብሔር እንደገና ያወጣናል። እንደገና ከዛ ከምድር ጥልቅ አወጣኝ አለ ዳዊት። ከዛ ውስጥ እንደገና ያወጣናል። እንደገና እግዚአብሔር ሕያው ያደርገናል። እንደገና እግዚአብሔር ከዛ ዲፕ የሆነ ጥልቅ ውስጥ እንደገና ያወጣችኋል። መቻችሁ